በሶስተኛው ቀን አስቴር ልብሰ መንግስቷን ለብሳ በንጉሱ ቤት ትይዩ በንጉሱ ቤት በውስጠኛው ወለል ቆመች። ንጉሱም በቤቱ መግቢያ ትይዩ በቤተ መንግስቱ በንጉሱ ዙፋን ላይ ተቀምጦ ነበር። ንጉሱም ንግስቲቱ አስቴር በወለሉ ላይ ቆማ ባየ ጊዜ በዓይኑ ፊት ሞገስ አገኘች። ንጉሱም በእጁ የነበረውን የወርቅ ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች እያለ ይናገራል። እና እንድነጋገር የምፈልገው ለየት ባለ መልኩ የአስቴርን ህይወት እንድንመለከት ፈልጋለሁ። እንግዲህ አስቴርን ስናቃት ምርኮኛ የነበረች የአይሁድ ምርኮ ሆና በባቢሎን የምትኖር ሴት ነበረች እና ወላጅ የሌላት በአጎቷ እጅ ያደገች ብላቴና ነበረች እና አንድ ቀን እንግዲህ ንጉሱ የነበረው የንጉሱ ሚስት በንጉሱ ላይ ችግር ስለፈጠረች ወይም ደግሞ ንጉሱን ስላላከበረች የተመከረውን ምክር ተደርጎ በሱሳ ከተማ ያሉ ሴቶች ሁሉ ተጠርተው ለንጉስ ሚስት እንድትሆን በባዕድ ምድር በትልቁ የተማረከች ሴት የትልቁ ንጉስ ማለት 127 ሀገሮችን የሚገዛውን ንጉስ ያገባች ሴት እንደሆነች ቀደም ያለውን ታሪክ ስናነብ እናገኛለን። የመጀመሪያዎቹ ምዕራፎች ስናነብ ማለት ነው። በጣም የሚገርመው ሁሉ ጊዜ የሚገርመኝ ነገር ንጉሱ ዘሯ ምን እንደሆነ አያውቅም ነበር ማለት ከየትኛው ወገን እንደሆነች አያውቅም ነበር እያለ መጽሐፍ ቅዱስ ይነግረናል። እና ይገርመኛል እንዴት ንጉስን የሚያክል ወደ ንግስና ያመጣትን ሴት ዘራ ለማወቁም ሁሉ ጊዜ ያስገርመኛል። ስለሱ አይደለም ዛሬ ልናገር የምፈልገው። አንድ ቀን ግን በዘሮቿ ላይ ወይም ደግሞ በአይሁዶች ላይ መርዶክዮስ ባለመስገዱ ምክንያት መርዶክዮስ ለሃማ ባለመስገዱ ምክንያት ሃማ ከንጉሱ ጋር ተማክሮ እንዲጠፉ እንዲደመሰሱ ክፉ ነገር እንዲሆንባቸው ዘራቸው ሁሉ እንዲደመሰስ አዋጅን ሲያወጣ እንመለከታለን። እና የሚገርመው ነገር ሃማ እንኳን ንግስቲቱ አስቴር የአይሁድ ወገን እንደነበረች ምን አይልም ነበር ይላል አያውቅም ነበር እያለ መጽሐፍ ቅዱሳችን ይነግረናል። ታሪኩን በሙሉ ስናነብ ማለት በዚህ ቀን መርዶክዮስ ያሳደጋት አባቷ ወደሷ መልእክት ላከ። ለዚህ ቀን ይሆናል ወደ ንግስና የመጣሽ ለክፉ ቀን ይሆናል ህዝቡን ታድኝ ዘንድ ትታደጊ ዘንድ ወደ ንጉሱ ገብተሽ ሕግ ታስለውጪ ዘንድ አዝሻለሁ እነግርሻለሁ ብሎ ሲነግራት እንመለከታለንና የመለሰችለት መልስ ይሄንን ቃል ሊናገር የቻለው ምንድነው? ሕግ አለ በንጉሱ ፊት ሳይጠራ ንግስትም ብሆን እንኳን ሳልጠራ ወደ ንጉሱ መግባት አልችልም ብላ ስትመልስለት ነው መርዶክዮስ ባትታዘዢ ህዝቡን ባታድኝ ስቴፕ አፕ ባታረጊ አንቺና የአባትሽ ቤት ትጠፋላችሁ ብሎ ሊናገርበት ይችላል። እኔ ግን ዛሬ ልናገርበት የምፈልገው ታሪክ እንደዚህ ነው። ወደ ንጉሱ እገባለሁ ብጠፋም እጠፋለሁ፣ ነገር ግን አንድ ነገር ከናንተ ፈልጋለሁ ብላ አስቴር ስትጠይቅ እንመለከታለን። አትብሉ፣ አትጠጡ፣ ጾሙ ስለኔ እንደገና እኔና ደንገጥሮቼም ደግሞ እንዲሁ እንጾማለን። ወደ ንጉሱ ከመግባቴ በፊት ሕጉን ከመስበሬ በፊት ትእዛዙን ከመስበሬ በፊት ያለ ሕግ ሳልጠራ ወደ ንጉሱ ፊት ከመግባቴ በፊት የምጠይቃችሁ ነገር ስለኔ እንድትጸልዩ ስለኔ እንድትጾሙ በእግዚአብሔር ፊት እንድትሆኑ ነው የምጠይቃችሁ። እናንተ ብቻ ሳትሆኑ እኔም ደግሞ በንጉሱ ፊት ለመግባት እኔም ከደንገጥሮቼ ጋር ምን አደርጋለሁ ብላ ስትናገር እንመለከታለን። እጾማለሁ ብላ ስትናገር እንመለከታለን። እና ይሄንን ጸሎት እንድታስቡት ፈልጋለሁ። ዛሬ ልነግራችሁ የምፈልገው ይሄንን ጸሎት ጫን ብለን እንድናስብ ዛሬ ለደረስንበት ለምናልፍበት ነገር ሁሉ ለስትራግላችን ሁሉ ይሄንን ጸሎት እንድታስቡ ፈልጋለሁ። ልናገርበት የምፈልገው ሐሳብ ከጸሎቱ በኋላ ወደ ንጉሱ ስትገባ በንጉሱ ፊት ምን አደረገች ይላል? ሞገስን አገኘች።
እና ምን አለ ንጉሱ? አስቴር ምንድነው የምትለምኚው ብሎ የወርቁን ዘንግ የምህረት ዘንጉን ማለት ለጥፋት ሳይሆን ለምህረት የሆነው ለፍቅር የሆነው ለሰላም የሆነው የወርቁን ዘንግ ሲዘረጋላት እንመለከታለን። በንጉሱ ፊት ሞገስን አገኘች እያለ ይናገራል። እቹ መጽሐፍ ቅዱስ ሁሉ ጊዜ አስገራሚ መልእክት አለው። እኔና እናንተ ለምናልፍበት መልእክት አንድ ነገር ልጠይቃችሁ ፈልጋለሁ። አስቴር ንጉሱ ባለቤቷ ነው። አስቴር ንግስቲት ናት። እንደኔ እንደናንተ ቢሆን ክፉ ነገር ታውጇል ሲባል ልንወስን የምንችለው ነገር ምን ችግር አለ ባለቤቴ ነው፣ ምን ችግር አለ የትዳር ጓደኛዬ ነው ብለን ወደ ንጉሱ ገብተን ለመጠየቅ ተንደርድረን የምንሄድ ሰዎች እንደሆንን ወይም ደግሞ ከትዳር ጓደኞቻችን ኤክስፔክት የምናረጋቸው ነገሮች እንዳሉ እሙና የተረጋገጠ ነገር ነው ወገኖች። ንግስቲቱ አስቴር ግን ሞገስን ጠየቀችና እግዚአብሔር በብዙ ስትራግል ውስጥ እንዳለን አስባለሁ። ዛሬ ትዳር ከባድ የሆነበት ዘመን ነው። ብዙ ስትራግል አለን ከሪሌሽንሺፕ ከትዳር ጓደኞቻችን። ምን ሰማቸው ነገሮች ጆሮን ጭቡ የሚያረጉ ነገሮች ናቸው። ሰው በትዳር ጓደኛው ላይ የሚጨክንበት የትዳር ጓደኛውን የሚያጠፋበት ምንድነው የሚገልበት እንደገና ደግሞ ያልታሰቡ ነገሮች በጣም ሆረር የሆኑ ነገሮች ሰዎች በትዳር ጓደኞቻቸው ላይ በፍቅረኞቻቸው ላይ በሚወዷቸው ሰዎች ላይ ቤተሰብ በሆኗቸው ሰዎች ላይ የሚያደርጉበት ዘመን። ግን ኤክስፔክት የምናረጋቸው ነገሮች አሉ። ዛሬ ከኤክስፔክቶቻችን ወጥተን በእግዚአብሔር ፊት መጸለይ እንደሚገባን ላሳያችሁ ነው ይሄንን መልእክት ይዤላችሁ የመጣሁት። እኔ ነፃ ሆኜ ፐርፌክት የሆነ ኑሮ እየኖርኩ ነው እያልኩ አይደለም። ግን የገባኝ ነገር ቢኖር እንደ አስቴር በእግዚአብሔር ፊት ለትዳር ጓደኞቻችን ልንጸልይ ይገባናል። እንደ አስቴር በትዳር ጓደኞቻችን ፊት ሞገስ እንድናገኝ እንድንሰማ እንድንደመጥ ቋንቋችን እንዲወደድ መልካችን እንዲወደድ በቃ ነገራችን ተቀባይነት ሞገስ እንዲያገኝ በእግዚአብሔር ፊት ልንጸልይ ልንጾም ልንዋጋ ይገባል። ብዙዎቻችን ስትራግል የምናደርግባቸው ነገሮች ባሌ ስለሆነ እኔን መውደድ አለበት፣ ሚስቴ ስለሆነች እኔን መውደድ አለበት፣ ለኔ ጥሩ ነገር ማድረግ አለባት፣ ቋንቋዬን መውደድ አለባት፣ ቃሌን መውደድ አለባት፣ መልኬን አለባበሴን ብለን የምንናገራቸው ዲሳይድ የምናረጋቸው ኤክስፔክት የምናረጋቸው ፉል የሆነ ፍቅርና እንክብካቤ ማግኘት የምንፈልግባቸው ሰፖርትና ኤክስፔክት የምናረጋቸው ነገሮች ከትዳር ጓደኞቻችን ብዙ ናቸው። የዛን ያክል ደግሞ ምንወዳቸውን ሰዎች ሰይጣን ደግሞ ልባቸውን የሚዘውርበት ጊዜ እንደሆነ ደግሞ ሁላችንም እናውቃለን። በመካከል ገብቶ ዘርን የሚዘራበት ስንዘናጋ ስንተኛ ጠላት በመካከል በስንዴ መካከል እንዳይበቅል የሚያረግ አረሞቹን እንደበተነ ተኝተን ሳለ ተዘናግተን ሳለ ጥብን ጠልን መለያየትን ቋንቋ መደባለቅን መጠላላትን አለመግባባትን መለያየትን መፋታትን ፕሮሞት እያደረገ ብዙዎቻችን በመናልፍባቸው ስትራግሎች ሁሉ ጊዜ የምንመርጣቸው መለያየትን ነው እንጂ በእግዚአብሔር ፊት ተንበርክከን ባሌ እንዲሰማኝ ይፈልጋል፣ በባሌ ፊት ሞገስ እንዳገኝ ይፈልጋል፣ ባሌ እንዲቀበለኝ ይፈልጋለሁ ብለን ለመጸለይ የምንደረደር ሰዎች አይደለንም፣ እኔንም ጨምሮ። ዛሬ ግን እግዚአብሔር እንዲረዳን እንደ አስቴር ዛሬ እናንተንም ራሴንም ኢንካሬጅ ላደርጋችሁ በዚህ ቃል በእግዚአብሔር ቃል መጥቻለሁ። ለሴቶች ብቻ አይደለም እናገር፣ ለወንዶችም። ጦርነቱ በዚህ ዘመን ስለ ትዳር ብዙ ልንነጋገር የሚገባን ዘመን። አዎ ይመራል፣ አዎ ያሳዝናል። ኤክስፔክት ማናረጋቸው ነገሮች ይሆናሉ፣ ብዙ ዲፈረንሶች ይሆናሉ።
ግን መጸለይ መማር አለብን። እንድንወደድ መጸለይ አለብን። ሞገስ እንድናገኝ በቃ ቋንቋችን እንዳይደባለቅ አንድ ቃል እያወራን አንዳንዴ ለአንድ ቤት እየሰራን አንድ ቃል እያወራን መግባባት ያቅተናል። አንድ ቃል እያወራን መደማመጥ ያቅተናል። አንድ ሐሳብ እያወራን እንሰዳደባለን፣ ክፉ እንደራረጋለን፣ እንበቃቀላለን፣ እንኮራረፋለን፣ እናልቅሳለን። so many problems። ዛሬ ግን ኢንካሬጅ ማደርጋችሁ የምትጸልዩ ሰዎች ዛሬ እንድትነቁ እፈልጋለሁ። ኤክስፔክት እንደምናረጋቸው ነገሮች ዛሬ እንድንቀይር እጠይቃችኋለሁ። ፍቅርን እግዚአብሔር ለሰው ካልሰጠ፣ መውደድን ለሰው እግዚአብሔር ካልሰጠ፣ ትዕግስትን ለሰው እግዚአብሔር ካልሰጠ ከየት ያመጣል? የትዳር ጓደኛችን ከየት ያመጣዋለች? ከየት ያመጣዋል? እግዚአብሔር ካልሰጠው፣ መውደድን ካልሰጠው፣ ፍቅርን ካልሰጠው፣ ዲዛይርን ካልሰጠው፣ መስማትን ካልሰጠው፣ ጆሮን ካልከፈተ፣ በሰይጣን ጦርነት ውስጥ እያለፈ በሌላ በጠላት አይምሮ ተመርዞ ሰው ታውኮ ረፍታቶ እንዴት ነው በቤቱ ሰላም ሊኖረው የሚችለው? እንዴት ነው እኔና እናንተ ሊሰማ የሚችለው? እና ዛሬ ኢንካሬጅ ማድረጋችሁ ንግስት አስቴር ምን አደረገች? ጸልዩ፣ ጾሙ። ለኔ ወደ ባሌ ገባለሁ፣ ወደ ንጉሱ ገባለሁ የምለውን ይሰማ ዘንድ፣ ስለ ህዝቤ ስነግረው የምለውን ይሰማ ዘንድ፣ ስለ ቤቴ፣ ስለ ዘመዶቼ፣ ስለ ዘሮቼ ስነግረው የሚለውን ይሰማ ዘንድ እባክን በፊቱ ሞገስ ስጠኝ፣ ጸልዩልኝ፣ ሞገስ ስጠኝ፣ እንዳልሞት ጸልዩልኝ፣ ህግ ጥሼ ነው የምገባው እንዳልጠፋ ጸልዩልኝ አለች። ወገኖች ዛሬ ጸሎት ያሻግረናል። ጸሎት ቤታችንን ይሰራል። ጸሎት ቤታችንን ከመፍረስ ያድናል። ጸሎት ፌቨር እንዲኖረን፣ ተቀባይነት እንዲኖረን፣ ስንታይ እንድንወደድ፣ ውበታችን ደምቆ እንዲወጣ፣ ያለ ሜካፕ ያለ አርቲፊሻል ነገር ውበታችን እንዲወጣ፣ ሞገሳችን እንዲወጣ፣ ሰዎች ውበታችንን፣ ሰላማችንን እንዲያዩ ምክንያት የሚሆነው የእግዚአብሔር ሞገስ ሲመጣ ነው። አስቴር በእግዚአብሔር ፊት ሞገስ ስላገኘች በንጉሱ ፊት ሞገስ ስላገኘች ወገኖቼ አትቀቡ፣ ራሳችሁን አትጠብቁ፣ አዘንጡ፣ ወይም ደግሞ ለባሎቻችሁ ወይ ለሚስቶቻችሁ የሚሆነውን አታድርጉ እያልኩ አይደለም። ሰላምን ብር አያመጣውም፣ ልብስ አያመጣውም፣ የቃላት ማማር አያመጣውም፣ መልካምነት አያመጣውም። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይደክማል። እግዚአብሔር ለወዳጆቹ ረፍትን በሰጠ ጊዜ መከራን እንጀራ የምትበሉ ከተቀመጣችሁበት ተነሱ እያለ ይናገራል። አያችሁ፣ ያለ እግዚአብሔር የሰው ልፋት ከንቱ ነው፣ ጥረታችሁ ከንቱ ነው። እኔም ጥሬ፣ እኔም ለፍቼ፣ እኔም መልካም አድርጌ ለምንድነው የማይበቅለው? ለምንድነው የማያፈራው ብያለሁ። ግን የኛ ልፋት አይደለም፣ የኛ ጥረት አይደለም የሰውን ልብ የሚቀይር፣ የሰውን አይምሮ የሚቀይር፣ የሰውን አመለካከት፣ አስተሳሰብ፣ አካሄድ፣ አረማመድ የሚቀይር የሰራዊቱ ጌታ እግዚአብሔር ብቻ ነው ወገኖች። ዛሬ ሞገስን የሚሰጠን እግዚአብሔር ነው። በባሎቻችን ፊት እንድንወድ፣ ባሎቻችን ልጆቻችንን እኛን እንዲወድ፣ ለቤታቸው እንዲሰሩ፣ ወደ ቤታቸው ሲመጡ ሰላም እንዲያገኙ እንዲያርፉ እናደርገው። ስተታቸውን በመንገር ሳይሆን ወደ እግዚአብሔር በመጮህ እግዚአብሔር ልባቸውን እንዲቀይር፣ በፊታቸው ሞገስ እንዲሰጠን፣ በፊታቸው መወደድ እንዲሰጠን፣ በፊታቸው ተቀባይነት እንዲሰጠን ዛሬ ወገኖቼ እንድንጸልይ ኢንካሬጅ ላደርጋችሁ ፈልጋለሁ። ሁለት የተለያዩ ሰዎች ነን። በካልቸር ልንለያይ፣ በእድገት ልንለያይ፣ በላይፍ ኤክስፖዝ ልንለያይ፣ በብሮክን ፋሚሊ ምክንያት፣
ባለማወቅ ባለማስተዋል ኖሌጅ ባለማወቅ ብዙ ነገሮች ምክንያት ልናደርግ እንችላለን። ይሄ ነው ያ ነው በዚህ ምክንያት ነው ሰው ፍቅር ስለሌለው ነው እንደዛ ነው የሚል እንደኔ ብዙ ሪዝን አውት ልናደርግ እንችላለን። ግን የበራልኝ ነገር ሞገስ ከእግዚአብሔር መጠየቅ እንዳለብኝ የገባኝ ሞገስ ከእግዚአብሔር ልንጠይቅ ይገባል። መወደድን ከእግዚአብሔር ልንጠይቅ ይገባል። መደመጥን ፌቨርን በሰው ፊት ተቀባይነት ለማግኘት በባሎቻችን ፊት ተቀባይነት ለማግኘት በሚስቶቻችን ፊት ተቀባይነት ለማግኘት ልፋታችን ተቀባይነት ጥራታችን ተቀባይነት ለማግኘት ዛሬ እንድንጸልይ ኢንካሬጅ ላደርጋችሁ ፈልጋለሁ። ብዙዎች ትዳራቸውን እየፈቱ እንደሆነ አውቃለሁ። ብዙዎች እየሮጡ ረፍት እንዳጡ ብዙ ግፍ እንደደረሰባቸው ብዙዎቻችን አውቃለሁ፣ እኔንም ጨምሮ። ብዙ አማራጮችን ካውንስለርም ሌሎች ብዙ መንገዶችን ሞክረን ሊሆን ይችላል። ዛሬ ግን ኢንካሬጅ ማረጋችሁ ለባሎቻችሁ መጸለይ ለሚስቶቻችሁ መጸለይ ብቻ ሳይሆን እንድትሰሙ በእግዚአብሔር ፊት ጸልዩ፣ እንድትደመጡ በእግዚአብሔር ፊት ጸልዩ፣ እንድትወደዱ እንድትከበሩ ምትሉት እንዲገባቸው ቋንቋችሁ እንዲገባቸው ምኞታችሁ እንዲገባቸው ጥረታችሁ ልፋታችሁ እንዲገባቸው እግዚአብሔር ልባቸውን እንዲከፍት ሞገስ በፊታቸው እንዲሰጣችሁ ዛሬ እንድትጸልዩ እንደ አስቴር ኢንካሬጅ አረጋችኋለሁ። ብዙ ህግ አለ፣ የሰይጣን ህግ አለ። ቤትን ለማፍረስ የሚተጋ የእግዚአብሔርን ስርዓት የሚያበላሽ ብዙ በጠለቀ መልኩ የሚሰራ ጠላት አለ። ዛሬ እንድንወራረድ በእግዚአብሔር ፊት እንድንጸልይ እንድናለቅስ እግዚአብሔርን ደጅ እንድንጠራ ኢንካሬጅ ላደርጋችሁ ፈልጋለሁ። ጌታ ይባርካችሁ። እግዚአብሔር ሆይ ስለረዳህን በቃል ስለተናገርከን እናመሰግናለን። ያላንተ ምንም ማድረግ አንችልምና የሚረዳ ያንተ መንፈስ የሚያግዝ ያንተ መንፈስ የሚያቆም ያንተ መንፈስ እንዲመጣልን ዛሬ ያፈረስነውን እግዚአብሔር ሆይ የጸሎት መሰዊያችን እንድናድስ እግዚአብሔር ወደ ጸሎት እንድንመለስ አንተ ሞገስን በባሎቻችን በሚስቶቻቸው ፊት እንድትሰጥ ጌታ ሆይ ለባሎች በሚስቶቻቸው ፊት ሞገስን እንድትሰጥ ለሚስቶች በባሎቻቸው ፊት ሞገስን እንድትሰጥ እግዚአብሔር ሆይ እንለምንሃለን። ጌታ ሆይ ቋንቋ መደባለቅ እግዚአብሔር ሆይ መለያየትን እግዚአብሔር እንድታቆም እግዚአብሔር አለመግባባትን እንድታስወግድ እግዚአብሔር ሆይ ከቤታችን ከጓዳችን እንድታወጣ በትዳር ጓደኞቻችን ፊት ሞገስን እንድትሰጠን መወደድን እንድትሰጠን መሰማትን እንድትሰጠን ሰላምን እንድትሰጠን ደስታን እንድትሰጠን እግዚአብሔር በፊት እንጸልያለን፣ በፊት እንጾማለን፣ በፊት እንዋጋለን። ጌታ እንደ አስቴር እግዚአብሔር ምን ትፈልጊያለሽ? የመንግስት እኩሌታ እንኳን ይሰጥሻል እንደተባለች ሞገስ ያለን ያሰጣል። ሞገስ ሼር ያስደርጋል። ሞገስ ያስከብራል። ሞገስ ኦነር ያስደርጋል። ሞገስ ስፍራ ቤትን እግዚአብሔር ሆይ ያሰጣልና ቤትን ያሰራልና እግዚአብሔር ሆይ በጌታ በኢየሱስ ስም ሞገስ ይሁንልን። በትዳር ጓደኞቻችን ፊት ሞገስ ይሁንልን። በቤታችን ሞገስ ይሁንልን። መወደድ ይሁንልን። ተቀባይነት ማግኘት ይሁንልን። መሰማት ይሁንልን። መደመጥ ይሁንልን። እግዚአብሔር ሆይ የቋንቋ መቀላቀል ከቤታችን መደባለቅ መተራመስ እግዚአብሔር ሆይ ጩኸት ከቤታችን እንዲወጣ እንለምንሃለን። ጌታ ሆይ እርዳን። እኔን በረዳህበት መልኩ ደግሞ ወገኖቼን እርዳ። ስለተናገርከን ስለምትወደን ቃል ስላለ ላለንበት ለምናልፍበት መንገድ ቃል ስላለ እናመሰግናለን። እንወድሃለን። ክብር ላንተ ይሁን። አሜን። እንግዲህ የተጠቀምኩበትን ቃል ነው ነግራችሁ በእንዲህ አይነት ስትራግል ስላሉ ይጠቅማል የምትሉ ከሆነ ይሄንን መልእክት ሼር አድርጉት። ጌታ ይባርካችሁ። ወዳችኋለሁ።
ሻሎም